ሀገር አዲስ የምትመጡ ተጠንቀቁ። እንግዲህ እኔ የአረብ ሀገር አዲስ የመጣው ጊዜ መካሪ ቢኖር ኖሮ ይህን ስህተት በጭራሽ አልሰራውም ነበር። ይሄ እግሬ ሲያመኝ ማለት ነው። እግሬ ሲያመኝ ቤት እንዳሰሩ እሺ ማዲያት ያወጣል ምናምን ነገር። አረቦች እናንተ መደብደብና መጥላት የሚጀምሩ ደሞዛቸው የተጠራቀመ ዕለት ነው። አረብ ሀገር 5 ዓመት 6 ዓመት 10 ዓመት ከዛ በላይ ቆያችሁ አገር ስትገቡ ምንም ነገር የሌላችሁ የተካለልኩ ነው። በ9 ብር ጊዜ ነበር ዱባይ መጣሁ። ስንት ዓመት እንዳረፍኩኝ ተመልከቱኝ ብቻ። ቀኝ ወይ 3 ቀን እያለ ከመጣ እንደዚህ አንጥፎሽ እየተረማመደብሽ ነው። አሁንም ቢሆን ስልካችሁን ተጠቅማችሁ ሶሻል ሚዲያ ላይ ችግራችሁን ማጋራት እንዳትረሱ። ሀገር አዲስ የምትመጡ ተጠንቀቁ። እንግዲህ እኔ የአረብ ሀገር አዲስ የመጣው ጊዜ መካሪ ቢኖር ኖሮ ይህን ስህተት በጭራሽ አልሰራውም ነበር። ምንድነው መዳሜ ከቅባት ከሳሙና ጋር የእሷ ጥፋት አይደለም፣ የኔ ያለማወቅ ችግር ነው። የጆሮ ማጽጃ ታመጣልኛለች። የጆሮ ማጽጃ ስታመጣልኝ ቀጥታ ጆሮዬ ውስጡን አስገብቼ የጆሮዬን ኩክ እንዳለ ጨርሼ አወጣሁት። ቆሻሻ ነው ብዬ ባለማወቅ ማለት ነው። ከዛ ጆሮዬ ኩክ ማመንጨት አቆመ፣ ደረቀ፣ ማሳከክ ጀመረኝ። ከዛ ባዶ ስለሆነ ሻወር ስገባ ውሃ ጋር ታይገባብኛል ወደ ውስጥ። ከዛ ወደ አለርጂ ተቀየረ ማለት ነው። ብዙ ጊዜ ያሳክከኛል። የሚያሳክከኝ ኤርፎን ስጠቀም ምናምን የሆነ ጊዜ ሲበላኝ ከጎረጎርኩት ያመኛል ማለት ነውና ይሄ የኩኩ ማውጫው በጥቅሉ ለውስጡ ሳይሆን ከላይኛው ላለው ፓርት ለአፍንጫችን ምናምን ነው የተሰራው እንጂ ባለማወቅ የጆሮአችን ኩክ እንዳታወጡ። አሁን እኔ በጣም ትልቅ እከክ ውስጤ እከክ ተፈጥሯል ማለት ነው። እውነቴን ነው ማለት ለዚህ ነው ቤት የምትሰሩ ሼር ኮፒ ሊንክ እያደረጋችሁ የቪዲዮ እስከመጨረሻ አዳምጡት ማለት ነው። እኔ አሁን አንዳንዴ ቁጭ ብዬ ለመስራት ሞክራለሁ። ለምንድን ነው ብዙ ነገር የሚለቀመው የሚቀጠፈው የሆነ አለ አይደለም የሚከታተፉ ነገሮችን ቁጭ ብዬ መስራት እፈልጋለሁኝና ለምንድን ነው የምፈልገው? እግሬ እንዳያመኝ፣ እግሬ ቅንቅን ውስጡ አጥንቴ እንዳይበላ። ታውቃላችሁ የሆነ እንጨት የሆነ መጥፎ ቦታ ላይ ከተቀመጠ ይበሰብሳል። እግሬ ወገቤ ሰውነቴ እንደዛ እንዳይሆን እጥራለሁ ማለት ነው። አንዳንዴ ደግሞ ራሳና አብዛኛውን ነገር ቆሜ እሰራለሁ። እግሬ አሁን ይሄ እግሬ ሲያመኝ ማለት ነው። እግሬ ሲያመኝ አስተዋስኩት። ለምን ለእናንተ ሳልነግራችሁ ብዬ ነው። ቆማችሁ እንዳሰሩ አብዛኛውን የሆነ የሚከታተፉ ነገሮች ቁጭ ብላችሁ አድርጉ። ነገራችን ላይ አይዲ አልኖራቸውም ህልምና ኢነርጂ ያላቸው ሴቶች ገንዘብ አጥተው ስራ አጥተው አያውቁም። በአንዳንድ ልጋጋም ምክንያት ደግሞ በአንዳንድ ስጋ የመሸጥ ሱስ፣ ተኝቶ የመዋል ሱስ ገባችሁ? እራሳቸውን የሆነ ሰው ላይ ዲፔንድ ባደረጉ ሴቶች ምክንያት የአረብ ሀገር ሴት ጀግናዋ የአረብ ሀገር ሴት እንድትነካ ማንም አፋን እንዲከፍትባት አልፈልግም። ገባችሁ? እነዛ ግን የሆነች ሴት ለ100 ብር ራሷን ሸጠች ማለት መላው የአረብ ሀገር ሴት ስጋዋን በመሸጥ ትተዳደራለች ማለት አይደለም። እነዛ ደግሞ አንዳንድ ደግሞ ከ110% እነሱ የስጋ የመሸጥ ሱስ አለባቸው። ኦልሬዲ ህልም የላቸውም። ነገ ጥሩ ቦታ ላይ ራሳቸውን ማግኘት አይፈልጉም። የዛሬ መብላት፣ መጠጣት፣ መቅዘን ብቻ ነው የሚፈልጉት። በእነሱ ምክንያት ታዲያ የአረብ ሀገር ሴት እንድትችችም አልፈልግም። ቤት እንዳሰሩ እሺ ማዲያት ያወጣል ምናምን ነገር ራሳችሁን ጠብቁ። እና ብሉ፣ ጠጡ፣ ብራችሁን ያዙና እሺ። ለምሳሌ አሁን የኔ ጠፋንታ ቤት የሌለው ወንድ ቢሆንስ የት ሊኖር ነው? መጨረሻ ቤት ኪራይ አይደለ? ስለዚህ በዚህ አጋጣሚ ይህንን አጋጣሚ ተጠቅሜ ቤት ብሰራ። ብራችሁን ያዙ። ለምሳሌ ብሬን ይዣለሁ። ኦኬ፣ ለምሳሌ ቤት ብሰራ ሰራው ማለት ቤቱ ላይ ኢንቨስት እያደረግኩ ነው። ብር ነው ማለት እኮ ነው። አያችሁ፣ ብር ሲጀመር ሰው ጋር አታስቀምጡ። ጠርቀም ያለ ብር ካላችሁ ቤት መስራት ከቻላችሁ ስሩ፣ ካልቻላችሁ ጥር ምጥን ያለ ቦታም ቢሆን ያዙ። ነገ ቦታውን ሽጠሽ ቤቱን ሽጠሽ ቢዝነስ መስራት ትችያለሽ። ገባችሁ? ይሄ ጥሬ ብር ምንም አያደርግም። ብሩ እየሞተ ነው የሚሄደው። ግን ብራችሁ ላይ መሬት ብትገዙ ቦታ ብትገዙ ገንዘብ መያዝ ማለት ያ ነው። አረብ ሀገር 5 ዓመት 6 ዓመት 10 ዓመት ከዛ በላይ ቆያችሁ አገር ስትገቡ ምንም ነገር የሌላችሁ ሴቶች ሄደሽ ምንም ነገር ከሌለሽ አፍሽን ዝግት አድርገሽ ፓስፖርትሽን አሳድሰሽ ኢንተርናሽናል ሞባይል ባንኪንግ ከፍተሽ ሌላ ሀገር ብን ብለሽ ሂጂ። አባትሽን፣ እናትሽን፣ ወንድሞችሽን እንደዚህ በሉኝ፣ እንደዚህ ያደረጉኝ፣ እንደዚህ ፋቁኝ፣ እንደዚህ ከዱኝ፣ በዚህ ወጥቶ በዛ ገብቶ ቀበሌ ላይ ወረዳው ላይ ሚዲያ ላይ አታምጡ። እርግማን ብቻ ነው የሚተርፍሽ። ቆሻሻ የሆነ የወረደ ስም ብቻ ነው የሚተርፍሽ። ሌላ ምንም አይተርፍሽም።
አከሌኮ ቤተሰቧን እንደዚህ ያረጋች እንደዚህ በቃ አለቀ። የራስሽ ጥፋት ነው፣ ያንቺ ጥፋት ነው። ገባሽ? መጀመሪያ አንቺ ነበርሽ ቆጥበሽ መስጠት። ይሄ የኔ ነው፣ ይሄ ለኔ ነው፣ ይሄ የራሴ ነው፣ ይሄ በስሜ ነው ማለት የነበረብሽ አንቺ ነሽ። ኮፒ ሊንክ ሼር አድርጉት ባይ ሳውዲ አረቢያ ኢን ሪያድ ኤምባሲ በጣም ከልብ እናመሰግናለን። ከ3 ቀን በፊት አንድ እህታችን እንደ ሚርባት ለምግብ 15 ደቂቃ ብቻ እንደሚሰጣት ያለ ረፍት ሙሉ ሰዓቷን በስራ እንደምታሳልፍ በጣም እንደተሰቃየች ሽንት ቤት ሁላ ያለ ጊዜ መግባት እንደማይፈቀድላት ኩላሊቷ ታማ ሆስፒታል ገብታ እንደነበረ ሶሻል ሚዲያው ላይ እያነባች አስተላልፋ ነበረ። የሳውዲ አረቢያ ኤምባሲ ደግሞ ደጋጋ የኢትዮጵያን ሕዝብ ሜንሽን አድርጎለት በዛ መሰረት ነፃ መውጣት ትችላለች ማለት ነው። በስቃይ ላይ በችግር ላይ ካቅማችሁ በላይ የሆነ ነገር ከገጠማችሁ አሁንም ቢሆን ስልካችሁን ተጠቅማችሁ ሶሻል ሚዲያ ላይ ችግራችሁን ማጋራት እንዳትረሱ። በጣም የምታፈቅሪው ሰውዬ በቀን ኦንላይን ቁጭ ብሎ በቀን 2 ካልደወለልሽ ብሎሽና ጋርሽ ካልጠየቀሽ የጻፍሽለት ቴክስት አቆይቶ እንኳን ካልመለሰልሽ ካሳደረው ካዋለው በ2 ቀን ወይ 3 ቀን እያለ ከመጣ እንደዚህ አንጥፎሽ እየተረማመደብሽ ነው። ከዛች ጋር ሲጣላ አንቺ ጋር ፈታ ይላል፣ ካንቺ ጋር ደግሞ ትንሽ ሲጣላ እዛ ጋር ፈታ ይላል። ስለዚህ ችላ ብሎሻል በ4 ነጥብ። ይሄ በጥቅሉ ሊጎዳሽ አይገባም። አይወደኝም ብለሽ መውሰድ ትችያለሽ። አለቀ። 4 ነጥብ። ምንም አይነት ማብራሪያ አልፈልግም። ጨፌ ሰራው ሀገር ልገባ አሁን ደግሞ ችግር አያጣኝም። ከዛ ምንዛሬ ቀን በቀን እየጨመረ ነው። አሁን ደግሞ በብሎኬት የተሰራ ቤት ነው እያማረኝ ያለው። ፍላጎቴ በጣም ከባድ እየሆነ ነው። ምንዛሬ በጨመረ ቁጥር ወገን ምከሩኝ ወገን። እየተታለልኩ ነው። በምንዛሬ እየተታለልኩ ነው። በ9 ብር ጊዜ ነበር ዱባይ መጣሁ። ስንት ዓመት እንዳረኩኝ ተመልከቱኝ ብቻ። አረቦች እናንተ መደብደብና መጥላት የሚጀምሩ ደሞዛቸው የተጠራቀመ ዕለት ነው። እህቶቼ ተጠንቀቁ። ኮፒ ሊንክ ሼር እያደረጋችሁ ለብዙቶች እንዲደርስ አድርጉ። አረብ ቤት ወር ከ15 መሆን የለበትም ደሞዛቸው። አብዛኛ እህቶቻችን እየተደበደቡ እየተሰቃዩ ነው። ሰሞኑ ቲክታክ ላይም እናንተም እያያችሁ ነው በተግባር 10 ወር 9 ወር ደሞዝ ተከፍሎኛ ያቀም እያሉ ምን ብዬ ልናገር? በቃ ወላሂ ላይቭ ላይ ማለት ነው ሰሞኑ ጠፍታ ምሰራ ልጅ 1 ዓመት ሙሉ ደሞዝ አልተቀበልኩም ተቀብዬ አላቅም ያለችኝ። ምን ልበል? ወላሂ በጣም ነው ያዘንኩት። ምን ልበላት? በቃ ትያዣለሽ፣ ፖሊስ የመጣ ነገር ይምጣ፣ ፖሊስ ደውይ ነው ያልኳት። ገባችሁ? የሆነ ነገር ከደረሰባችሁ በኋላ ምንም ብታረጉ ምንም ማለት አይደለም። ገባችሁ? ግን የሆነ ነገር ሳይደርስባችሁ ተጠንቀቁ። ኮንትራትም ያላችሁ ውጭም ያላችሁ ተጠንቀቁ ባካችሁ። ይሄ ቪዲዮ ለብዙ እህቶች እንዲደርስ የቻላችሁትን አድርጉ በቃ። ምክንያቱም በጣም በርካታ እህቶቻችን እየተገደሉ ነው ያሉት።